ሰማዩን የመቆለፍ ስልጣን የነበረው ያ ሰው አሁን አይኖቹ ዳግመኛ እንዳይከፈቱ እየጸለየ ነው። በአሁኑ ሰዓት በአንድ ብቸኛ ቁጥቋጦ ስር ተቀምጦ ጀርባው በደረቁ ቅርንጫፎች ላይ ተደግፎ በምድረ በዳው አቧራ ውስጥ ተዘርሯል። ቆዳው በይሁዳ በረሃ ፀሐይ ተሰነጣጥቋል። ሳንባው ቀኑን ሙሉ ሲሸሽ በነበረው አቧራ ተሞልቷል። ከጥቂት ሰዓታት በፊት እሱ በእስራኤል ውስጥ እጅግ ኃያል ሰው ነበር። ከሰማይ እሳት ያወረደ ነገሥታትን የተገዳደረ ነቢይ። ነገር ግን ዛሬ ያ እሳት ጠፍቷል። በውስጡ የቀረው ባዶነትና ነፍስን የሚያደቅ የድካም ስሜት ብቻ ነው። ተአምር አይፈልግም፣ ድልንም አይሻም። የሚፈልገው አንድ ነገር ብቻ ነው፣ መጨረሻውን። ኤልያስ አይኖቹን ጨፍኖ በበረሃው ዝምታ ውስጥ እንዲህ ሲል አንሾካሾከ። አሁን ይበቃኛል፣ አቤቱ ነፍሴን ውሰድ። አንድ ሰው በተራራ ጫፍ ላይ ካለው ድል ወደ አሸዋ ውስጥ ወደሚቆፈር መቃብር እንዴት በፍጥነት ይወርዳል? ይህ ታሪክ ስለ ደከመው ሰው ብቻ የሚተርክ አይደለም። ይህ የአንድ ማንነት ሙሉ በሙሉ መፈራረስ ታሪክ ነው። ውድ የቻናላችን ቤተሰቦች ይህንን ቪዲዮ ለብዙ ሰው እንዲዳረስ ላይክ፣ ሼር እና ሰብስክራይብ ያላደረጋችሁ ደግሞ የሰብስክራይብ ምልክቷን በመንካት እንድታግዙን ስንል ጥሪ እናቀርባለን። አብራችሁን ቆዩ። ብዙውን ጊዜ በመጽሐፍ ቅዱስ ውስጥ ያሉትን ጀግኖች እንደ ነሐስ ሐውልት የማይናወጡና የማይሰበሩ አድርገን እናስባቸዋለን። ኤልያስን 400 የባዕል ነቢያትን ፊት ለፊት የተጋፈጠ የብረት ፈቃድ ያለው ሰው አድርገን እናስታውሳለን። በከባድ ዝናብ ውስጥ ከሰረገላ ይልቅ የሮጠ የእግዚአብሔር ሰው እንደሆነ እናውቃለን። ነገር ግን መጽሐፍ ቅዱስ የጀግኖቹን ስንጥቅ አይደብቅም። ኤልያስ አሁን ላይ ያጋጠመው ጥንታዊ የነፍስ ጨለማ ሌሊት የሚሉትን ነው። እሱ በአካል ድካም፣ በመንፈሳዊ ብቸኝነትና ባልተሳኩ ተስፋዎች ክብደት እየተደቆሰ ነው። የቀርሜሎስ ተራራ ድል ሁሉንም ነገር ይለውጣል ብሎ አስቦ ነበር። ሕዝቡ ወደ እግዚአብሔር ይመለሳል ብሎ ጠብቆ ነበር። ጦርነቱ ያበቃ መስሎትም ነበር። ይልቁንም ግን ራሱን ብቻውን አገኘው። የታደነ ሕይወቱ ሙሉ በሙሉ ውድቅ እንደሆነ አመነ። ለመሞት እስከ መጸለይ ስትደርስ ስብከት አትፈልግም። ደስተኛ ለመሆን የሚረዱ 5 ነጥቦችን አትሻም። አንተ ያለው በሰው ልጅ አቅም የመጨረሻ ጫፍ ላይ ነው። እዚያ ደግሞ ያለው ጨለማ ብቻ ነው። ኤልያስ በከባድ እንቅልፍ ውስጥ ወደቀ። ተስፋ የቆረጠ ልብ የሚተኛው አይነት እንቅልፍ። ሲነቃ ራሱን በዘላለም ዓለም ውስጥ የማያገኘው መስሎት ነበር። ነገር ግን እግዚአብሔር ይበቃል ለሚለው ቃል ሌላ ትርጉም አለው። የዚህን የውድቀት ጥልቀት ለመረዳት ኤልያስ ገና የወረደበትን የተራራ ጫፍ ማየት አለብን። ከ24 ሰዓታት በፊት አካባቢው በኤሌክትሪክ የታመቀ ያህል ይርገበገብ ነበር። ሕዝቡ ሁሉ በቀርሜሎስ ተራራ ላይ ተሰብስቧል። የፍጻሜ ፍልሚያ ነበር። የእስራኤል አምላክ ከባዕል ጋር። ኤልያስ ብቻውን ቆመ። አንድ ሰው በሥርዓተ መንግሥት ላይ የሐሰት ነቢያቱ እሳት እንዲወርዱ ተገዳደረ። አልቻሉም። ለሰዓታት ራሳቸውን እየገረፉ ጮኹ። ሰማዩ ግን ዝም አለ። ከዚያ ኤልያስ ወደፊት ወጣ። መሠዊያውን በውሃ ጠጣው። ቀለል ያለ ጸሎት ጸለየ። እናም ሰማዩ ተሰነጠቀ። ከሰማይ የወረደ እሳት፣ ንጹሕ ነጭና የሚበላ እሳት፣ መስዋዕቱን፣ እንጨቱን፣ ድንጋዮቹንና አፈሩን እንኳን ሳይቀር በላው። ሕዝቡ በግንባራቸው ተደፍተው እግዚአብሔር እሱ አምላክ ነው እያሉ ጮኹ። በዚያ ትውልድ የታየ ታላቅ መንፈሳዊ ድል ነበር። ኤልያስ የዚያ ሰዓት ጀግና ነበር። ግን ከንግሥት ኤልሳቤጥ ዘንድ መልእክተኛ መጣ። የነጭ ሰንደቅ ዓላማ ሳይሆን የሞት ትእዛዝ ይዞ። ነገ በዚህ ጊዜ የነፍስን ዋጋ ካልከፈልኩ አማልክት ይህን ያደርጉብኝ። ያ ሁሉ ወኔ ክዶት ተነነ። ድሉ ባዶ ነው ታየው። በሰውኛ ፍርሃት ኤልያስ ሸሸ። ለነፍሱ ፈርቶ ሮጠ። አገልጋዩን ትቶ ወደ በረሃው ገባ። ክብሩ ተገፎ ድፍረቱ አልቆ በመጨረሻም የመኖር ፍላጎቱ ከስሞ ከሰማይ እሳት ወደ ቁጥቋጦ አቧራ ወረደ። ኤልያስ የተሰበረ ልብ ያለውን እንቅልፍ ሲተኛ የታሪኩ አቅጣጫ ይቀየራል።
በረሃው ጸጥ ያለ ነው፣ ግን ባዶ አይደለም። ከጋለችው ምድር በላይ የከዋክብት ፈጣሪ እየተመለከተ ነው። እግዚአብሔር በቁጣ አይመለከተውም። ስለ ኤልያስ የእምነት ማነስ ሊወቅሰው አልተዘጋጀም። ይልቁንም መልእክተኛውን ላከ። ነጎድጓድ አልነበረም፣ የምድር መንቀጥቀጥም አልነበረም። በደረቁ አሸዋ ላይ የሚሰማ ለስላሳ የእግር ኮቴ ብቻ። የእግዚአብሔር መልአክ ወደ ተኛው ነቢይ ቀረበ። ልዩነቱን ተመልከቱ። ኤልያስ በሁኔታው ተዝረክርኳል። ልብሱ ተቀዳዷል፣ ጸጉሩ በላብ ተጣብቋል፣ ፊቱ በጭንቀት ተሸብሽቧል። መልአኩ ግን ረግቷል። ገር ነው። ከዚህ ዓለም ግርግር ውጪ የሆነ ሰላምን ተሸክሞ መጥቷል። መልአኩ ተነስና ንስሐ ግባ ብሎ አልጮኸም። ኤልያስ ወደ ሥራው እንዲመለስ አላዘዘም። ይልቁንም እጁን ዘረጋ። ያ ጽኑ ግን እጅግ በጣም ለስላሳ የሆነ እጅ የኤልያስን ትከሻ ነካው። ይህ ንክኪ አባት ልጁን ከክፉ ሕልም ለመቀስቀስ የሚያደርገው አይነት ንክኪ ነው። ኤልያስ ደንግጦ ነቃ። ልቡ ይመታል። የኤልዛቤልን ወታደሮች ያየ መሰለው። ሰይፍ ጠበቀ፣ ግን ሌላ ሽታ ሸተተ። የጋለ ዳቦ ሽታ። ምንም በማይበቅልበት በረሃ መሃል በጋለ ድንጋይ ላይ የተጋገረ ዳቦና በአንድ ማሰሮ የቀዘቀዘ ውሃ ተቀምጧል። መልአኩ ተናገረ፣ ተነስና ብላ። ይህች ናት ትንሿ ተአምር። መልአኩ ያላደረገውን ነገር አስተውሉ። ኤልያስን ለምን እንደሸሻ አልጠየቀውም። ስለ ፍርሃቱ አልገሰጸውም። በቀርሜሎስ የታየውን ተአምር አላስታወሰውም። እግዚአብሔር የኤልያስ አካል ካላረፈ ነፍሱን ማከም እንደማይቻል ያውቃል። ኤልያስ በላ፣ ጠጣ። ውሃው የደረቀ ጉሮሮን አራሰው። ዳቦው ለቀናት ያጣውን ጉልበት ሰጠው። ነገር ግን በልቡ ላይ ያለው ሸክም ገና አልወረደም። ምግቡን ጨረሰና ምንም ሳይናገር ተመልሶ ተኛ። እንደገና ወደ እንቅልፍ ደነዘዘ። አሁንም ጨለማ ውስጥ ነው። አሁንም ተሰብሯል። መልአኩ ጠበቀው፣ ምክንያቱም እግዚአብሔር አንተን ለመጠገን አይቸኩልም። በአንተ የፈውስ ሂደት ውስጥ አብሮ ለመቀመጥ ፈቃደኛ ነው። ጊዜው አለፈ። ፀሐይ በሰማይ ላይ ተጓዘች። የቁጥቋጦው ጥላ ረዘመ። ከዚያም ለሁለተኛ ጊዜ ንክኪው መጣ። መልአኩ ተመለሰ። ኤልያስን ዳግመኛ ቀሰቀሰው። ይህ የአንድ ጊዜ እርዳታ አይደለም፣ በቀጣይነት ያለው አብሮነት ነው። በዚህ ጊዜ መልአኩ የዘላለም ክብደት ያለው ነገር ተናገረ። እንዲህ አለው፣ መንገዱ ከአቅም በላይ ነውና ተነስና ብላ። እነዚህ ቃላት በውስጣችሁ እንዲሰርጹ ፍቀዱ። መንገዱ ከአቅም በላይ ነው። ይህ ኤልያስ ከሰማቸው ነገሮች ሁሉ እጅግ እውነተኛው ቃል ነው። ለዓመታት ኤልያስ ጠንካራ መሆን ነበረበት፣ ጀግና መሆን ነበረበት፣ ብቻውን የሚቆም ሰው መሆን ነበረበት። ነገር ግን እዚህ በቁጥቋጦ ጥላ ስር እግዚአብሔር ደካማ እንዲሆን ፈቀደለት። ሕይወት፣ ጥሪው፣ ህመሙ፣ ተቃውሞ በእርግጥ ሰው ብቻውን ሊሸከመው ከሚችለው በላይ መሆኑን አረጋገጠለት። መልአኩ ጠንክር እያለው አይደለም፣ ከራሱ አቅም ውጪ የሆነ ኃይል እንደሚያስፈልገው እየነገረው ነው። ኤልያስ ለሁለተኛ ጊዜ በላ። በዚህ ጊዜ ግን የሆነ ነገር ተለወጠ። ዳቦው ሆዱን ብቻ ሳይሆን መንፈሱንም መጠገን ጀመረ። ኤልያስ ቆመ። በዚህ ጊዜ ጉልበቶቹ እንደመጀመሪያው አልተንቀጠቀጡም። ጀርባውን ለቁጥቋጦ ሰጠ። የኤልዛቤልን ግዛት ትቶ ዞር አለ። ከራሱ ባልሆነ ኃይል እየተመራ መጓዝ ጀመረ። 40 ቀንና 40 ሌሊትን ተጓዘ። በእነዚያ 40 ቀናት የነበረውን ዝምታ አስቡት። ሕዝብ የለም፣ ነገሥታት የሉም፣ ከሰማይ የሚወርድ እሳት የለም። የራሱ ትንፋሽ ድምፅ ብቻ፣ በአሸዋ ላይ የሚሰማ የእርምጃው ምት፣ የሌሊቱ ቅዝቃዜና የቀኑ ትኩሳት። በእያንዳንዱ ርቀት ከቀርሜሎስ በኋላ በውስጡ የቀረው መርዝ እየወጣ ነበር። መልአኩ የሰጠው ዳቦና ውሃ ከተፈጥሮ በላይ የሆነ ጽናትን ሰጠው። ወደ ኮሬው ወደ እግዚአብሔር ተራራ እየሄደ ነው። ሕዝቡ ሁሉ ነገር ወደ ተጀመረበት ቦታ እየተመለሰ ነው። ፈውስ በቅጽበት አይመጣም፣ በ40 ቀናት ጉዞ ውስጥ ይመጣል። መድረሻን ሳታውቅ ወደፊት በመጓዝ ዝምታ ውስጥ ይመጣል። ኤልያስ አሁን ከንግሥት እየሸሸ አይደለም፣ ወደ አንድ ቀጭን ድምፅ እየተጓዘ ነው። የምንኖረው ሁልጊዜ ጠንካራ እንድንሆን በሚያስገድድ ዓለም ውስጥ ነው። ስኬታማ እንድንሆን፣ እንድንሰራ፣ እሳታችንን እንዳይጠፋ ይነግረናል። ግን ምናልባት ዛሬ አንተም በራስህ ቁጥቋጦ ስር ትሆናለህ። ምናልባት መንገዱ ከአቅም በላይ ሆኖብሃል። ምናልባት ሕይወትህን አይተህ ይበቃኛል ጨርሻለሁ ብለህ ይሆናል። ከሆንክ በበረሃው የነበረውን መልአክ አስታውስ።
እግዚአብሔር ለኤልያስ ተስፋ መቁረጥ በስብከት አልመለሰለትም። በንክኪ መለሰለት፣ በምግብ መለሰለት፣ እንዲያርፍ በመፍቀድ መለሰለት። አንዳንዴ ልታደርገው የምትችለው ታላቅ መንፈሳዊ ነገር መተኛት ነው። አንዳንዴ እጅግ ቅዱስ የሆነው ነገር መብላት ነው። እግዚአብሔር በአንተ ድካም አይከፋም፣ በስብራትህ አይቀየምም። እሱ ተስፋ ለቆረጡ ሰዎች መልአክ የሚልክ አምላክ ነው። እሳቱ ጠፍቶ ሊሆን ይችላል፣ ነገር ግን አባትህ አሁንም እዚያው አቧራው ውስጥ ከአንተ ጋር ተቀምጧል። ለቀጣዩ መንገድ እንዲመግብህ አንተ ስትነቃ እየጠበቀ ነው። ዛሬ ጀግና መሆን የለብህም። እሱ የሰጠህን ዳቦ መብላት ብቻ ይበቃል። ምክንያቱም መንገዱ ከአቅምህ በላይ ነው። ግን መቼም ቢሆን ብቻህን አትጓዘውም።